በፊት የሚጠቀሙበት መጸዳጃ ቤት ያው የተሻሻለ አልነበረም፣ አጥር አልነበረው፣ ግድግዳ አልነበረው፣ ከበሽታ የሚከላከል አልነበረም። ዝንብ እንደፈለገ የሚራባበት ቦታ ነበረ። የድሮ ሽንት ቤት በጣም ያስፈራ ነበር። ክዳንም አልነበረበት፣ ዝም ብሎ ነው የሚቀመጥበት ነበር። ልጆችም እኔም ደግሞ በሽታ ያመጣብን ነበረ። ጀፎሮ ላይ ለእናቶች የአቅም ማጎልበቻ ስልጠና እየሰጠን ነው። አንዱ የተሻሻለ መጸዳጃ ቤት ነው። የአካባቢ የግል ንጽህና ከዛ ተነስተው ነው ይሄ የተሻሻለ መጸዳጃ ቤት እንዲሰሩ የተደረገው ማለት ነው። ቤት ለቤት በመሄድ ነው ማህበረሰባችንን እያስተማርን ያለ ነው። ሳቶፓኑን ይዘን ነው የምናስተምረው። ጤና እንድታገኙ ልጆቻችሁ ከበሽታ እንዲድን አርጉ ብላ እሷ መታ እያየች ትመክር ነበር። ሳቶፓኑን አሁን ይጠይቁናል። በንጽህና ግብይት ማዕከል እዛ ሄደው እንዲገዙ እኛ እንጠቁማቸዋለን። አሁን የሰራነው ሽንት ቤት ታጣቢ ነው። ዝንብ አያስገባም፣ አያስወጣም፣ ክዳን አለበት። ምንም ነገር አያገኘውም፣ ቆሻሻ ነገር ማለት ነው። እጅግ በጣም ነው ለውጥ ያለው። ምንም በሽታ የሚባል ነገር የለም። ራሳችንን ጠብቀን ልጆቻችንን በንጽህና ይዘን ሽንት ቤታችን በንጽህና ስንወጣ እጃችን ታጥበን እንደዚህ ነው እንጂ ምንም ነገር እንትን የለም።